አሁን የምንገኘው መሀል ፒያሳ ላይ ነው። ልክ እንደምትመለከቱት ይህ መሀል አዲስ አበባ ሲሆን ከዚች ትንሽዬ ብቻ ነው ወክ የምታደርጉት የት ሱቃችሁን ለማግኘት ማለት ነው። ኑ ተከተሉኝ ላሳያችሁ። አሁን የምንገኘው ዱባይ ሳይሆን በመሀል ፒያሳ ነው። የኛም ሱቅ ያለው ሳይታችን ይኸው እዚች ጋር ነው ማለት ነው። እንደምትመለከቱት አሁን የምንገኘው ሳይት ውስጥ ነው ማለት ነው። በስተግራ በኩል አራዳ ሞል አለ መንግስት ያስገነባ ያለው፣ ከበስተቀኝ በኩል ደግሞ ሀገር ፍቅር ቲያትር አለ ማለት ነው። እና ልክ ከጀርባዬ ደግሞ መንግስት እያለማ ያለው የወንዝ ዳር ፕሮጀክት ይገኛል ማለት ነው። ስለዚህ እዚህ ሴንተር ላይ እዚህ መሀል ላይ የሱቅ ባለቤት መሆን ማለት በጣም እድለኝነት ነው። ይህን እድል ይጠቀሙ። ፕሮግረሱ ብቻ ሳይሆን ሽያጩን በጣም የፈጠነ ስለሆነ ፈጥነው የዚህ ሱቅ ባለቤት ይሆኑ፣ ይደውሉልን። እናመሰግናለን። አሁን የምንገኘው መሀል ፒያሳ ላይ ነው። ልክ እንደምትመለከቱት ይህ መሀል አዲስ አበባ ሲሆን ከዚች ትንሽዬ ብቻ ነው ወክ የምታደርጉት የት ሱቃችሁን ለማግኘት ማለት ነው። ኑ ተከተሉኝ ላሳያችሁ። አሁን የምንገኘው ዱባይ ሳይሆን በመሀል ፒያሳ ነው። የኛም ሱቅ ያለው ሳይታችን ይኸው እዚች ጋር ነው ማለት ነው። እንደምትመለከቱት አሁን የምንገኘው ሳይት ውስጥ ነው ማለት ነው። በስተግራ በኩል አራዳ ሞል አለ መንግስት ያስገነባ ያለው፣ ከበስተቀኝ በኩል ደግሞ ሀገር ፍቅር ቲያትር አለ ማለት ነው። እና ልክ ከጀርባዬ ደግሞ መንግስት እያለማ ያለው የወንዝ ዳር ፕሮጀክት ይገኛል ማለት ነው። ስለዚህ እዚህ ሴንተር ላይ እዚህ መሀል ላይ የሱቅ ባለቤት መሆን ማለት በጣም እድለኝነት ነው። ይህን እድል ይጠቀሙ። ፕሮግረሱ ብቻ ሳይሆን ሽያጩን በጣም የፈጠነ ስለሆነ ፈጥነው የዚህ ሱቅ ባለቤት ይሆኑ፣ ይደውሉልን። እናመሰግናለን።